ሰላም እንዴት ናችሁ? ዋሲ ነኝ ከካናዳ ሁሉ ሰላም ነው ወይ? ዛሬ አንድ ጠቃሚ መረጃ ለመስጠት ነው የመጣሁት። ምንድነው እሱም የካናዳ ፕሮሰስ ጀምራችሁ ለምሳሌ ዶክመንት ሰሚት ካስገባችሁ በኋላ የካናዳ ኢሚግሬሽን ግን ይሄ ዶክመንት ይቀራል አስገቡ ቢሏችሁ፣ ሌላ ደግሞ ስለ ፕሮሰሳችሁ ጥያቄ ካላችሁ ስለ ፕሮሰሳችሁ ስታተስ ለመጠየቅ ስትፈልጉ ምንድነው የምትጠቀሙት እንዴት ነው የምታደርጉት የሚለው ላሳያችሁ ነው። እሱ ምንድነው እዛው ነው የምታገኙትና ቪዲዮ ሰርች አለው እዚሁ ታዩታላችሁ። የአይአርሲሲ ዌብ ፎርም ይባላልና እሱን ፎርም ሞልታችሁ ቀጥታ ለካናዳ ኢሚግሬሽን ነው የምትልኩት። እንዴት እንደምታደርጉ ላሳያችሁ። እሺ የካናዳ ኢሚግሬሽን ዌብሳይት እንሄዳለን። canada.ca ብለን ጽፈን ሰርች ማድረግ ነው። ከዛው እንግሊሽ የሚለውን ንኩት። ከዛ ወደ ታች ታረጉና ኢሚግሬሽን ኤንድ ሲቲዝንሺፕ የሚለውን ንኩት። እሱን እንደነካችሁ ይወስዳችኋል። ከዛ ወደ ታች አድርጉት፣ ስክሮል አድርጉትና ወደ ታች መጨረሻው ላይ አይአርሲ ዌብ ፎርም የምትለዋለች እሷን ትነካላችሁ ማለት ነው። እሱን እንደነካችሁ ይሄ ያመጣላችኋል። ይሄ ነው ማለት ነው። እዚህ ጋር ወደ ታች አድርጋችሁ ዌብ ፎርም የሚለው እዚህ ጋር ይሄው ብዙ ኦፕሽኖች አሉ። አፕሊኬሽናችሁ ከገባ በኋላ ዶክመንት የምታስገቡበት የመጀመሪያው የአፕሊኬሽን ፕሮሰሲንግ ታይሙን ለመጠየቅ ሪፖርት፣ ቴክኒካል ፕሮብለሞች እና እዚህ ላይ ነው የምትነኩት ማለት ነው። ለምሳሌ አሁን አንዱን እንየው። ስለ አፕሊኬሽናችሁ ለመጠየቅ እዚህ ጋር ያመጣችኋል። who are you ይላችኋል። እናንተ ራሳችሁ አፕሊካንቱ አመልካቹ ከሆናችሁ I am the principal applicant ነው የምትሉት። እሱን ትነካላችሁ። ከዛ continue to form ከዛ ይሄ ይመጣላችኋል። እዚህ ጋር ሙሉ መረጃ እናንተ መስጠት ነው ማለት ነው። ስማችሁን፣ የአያት ስም፣ ኢሜል የተወለዳችሁበትን እንዳለ እዚህ ጋር እንደምታዩት ይሄን ሁሉ ትሞላላችሁ ማለት ነው። ከዛ የእናንተን ከሞላችሁ በኋላ ወደ ታች ቴል አስ አባውት ዩር ሪኩዌስት ይላል። ስለ ልጠይቁ ስለፈለጋችሁት እዚህ እንትና ውስጥ ቦክሷ ውስጥ ጻፉ ልትሰጡ ያሰባችሁትን። ከዛ I have read የምትለውን ትነኩና ሪቪው ዩር ሪኩዌስት የምትለውን የምትነኩት። ከዛ በኋላ ቀጣዩ ፔጅ ሰሚት የምትለው ነው። ሰሚት ዩር ሪኩዌስት ትሉታላችሁ። ከዛ ልክ እንደዚህ ይመጣላችኋል ማለት ነው። we have received your request ተቀብለዋል ማለት ነው። ከዛ መልስ ይሰጧችኋል ማለት ነው። እንደዚህ ይመስላል። እንደዚህ አድርጋችሁ ጥያቄዎቻችሁን ያላችሁን የፕሮሰስ ስታተሳችሁን ለካናዳ ኢሚግሬሽን መላክ ትችላላችሁ ማለት ነው። መልካም ጊዜ። ባይ